ምሽቱ ሀ ብሎ ከመጀመሩም እንደዚሁም የኢራን ጥቃቶች ጀምረዋል። ሳውዲ ውስጥ በሚገኘው ፕሪንስ ሱልጣን በተባለው ቤዝ ላይ ጥቃት የተሰነዘሩት የሳውዲ ሚሳይሎች እንግዲህ የምትመለከቷቸውን 3 አየር ላይ የኢራን ታንከሮች እንግዲህ ዲስትሮይ ማድረጋቸውና ማጥፋታቸው ተነግሯል። KC-135 የሚባሉት ምርታቸው የአሜሪካ የሆነው አየር ላይ ለጀቶች ነዳጅ ለመሙላት የሚያገለግሉት እነዚህ የጦር አውሮፕላኖች እንግዲህ በፕሪንስ ሱልጣን ቤዝ ደግሞ በልዑል ሱልጣን በሚባለው ቤዝ ውስጥ እንግዲህ ስቴሽን ተደርገው ነበረ። ጥቃቱ በኋላ እንደምትመለከቱት ነው እንግዲህ ዲስትሮይ ተደርገዋል። 3 የሚሆኑ ዲስትሮይ ተደርገዋል። ሌሎች 2 ደግሞ ተጎድተዋል ተብሏል። በተጨማሪ በሊባኖስ ውስጥ የሚገኘው የሂዝቦላ ታጣቂ ቡድን የሚያስተላልፋቸው ቪዲዮዎች እንደሚያሳዩት ከሆነ የተለያዩ የእስራኤል ሚሊተሪ ቦታዎችና የእስራኤል ሚሊተሪ ታንኮች በተለያዩ ጥቃቶች ሲወድሙና ሲፈርሱ የሚያሳዩ ቪዲዮዎችን በአሁን ሰዓት ላይ ብሮድካስት ያደረገን የሚገኘው ከጀርባ የምትመለከቱት ምስል ደግሞ ከጀርባ የምትመለከቱት ቪዲዮ የሂዝቦላ ቡድን የእስራኤል መርካቫ ታንክ የሚባለው እዚህ ጋር የሚመለከተውን መርካቫ ታንክ የሚባለውን በሚሳይል ወደ በጋይድድ ሚሳይል አታክ ሲያደርጉና ሲያፈነዳው የሚያሳይ ነው። እስራኤል ዲፌንስ ሚኒስትር ደግሞ የእስራኤል የመከላከያ እንትኖች የመከላከያ ባለስልጣኖች እንደተናገሩት ከሆነ የሂዝቦላ የሚጠቀማቸው እንደነዚህ አይነት ኤፍፒቪ ድሮኖችን በምንድነው ፋይበር ኦፕቲክ ዋይር አላቸው ኤፍፒቪ ድሮኖችን በመጠቀም ነው እንግዲህ ትሩፖቻችን ላይ ደግሞ ወታደሮቻችን ላይ ጥቃት እያደረሱብን ያለው በማለት ተናግረዋል። የእስራኤል ወታደሮች በውጊያ ላይ ሲጎዱ አለም ደግሞ ሲሞቱ ሴኩሪቲ ኢንሲደንት ወይ ደግሞ የደህንነት ኢንሲደንት የደህንነት አጋጣሚዎች ማለት እንግዲህ ወታደሮቻቸውን ዊዝዶ ያደርጋሉ። ከዛና ብዙ ጊዜ አይዲኤፍ ወይ ደግሞ የእስራኤል ሚሊተሪ ሴኩሪቲ ኢንሲደንት አጋጣሚኝ ካለ ወይ ወታደር ተጎድቷል ወይ ሞቷል እንደጠበቋቸው እንዳላገኟቸውና እንደጠበቋቸው ደካማ እንዳልሆኑባቸው እንግዲህ የተለያዩ የእስራኤል ሚሊተሪ ባለስልጣናት ወይ ደግሞ የእስራኤል ሚሊተሪ ሰንትኖችን ዋቢ በማድረግ የተለያዩ መገናኛ ብዙሃን እያወሩ ነው የሚገኙት። ዊል ሲ ሃው ዘ ናይት ጎዝ። እኔም ከዚህ በኋላ 2-3 ቪዲዮ ፖስት አድርግላችኋለሁ። ማየታችሁ እንዳትረሱ። መልካም ምሽት።